አዎ ይሸተኛል። ማክሰኞ ምን ይሸተኛል? ቲቪ ምንድን ነው ያልከኝ? ቲቪ ምንድነው? ቦርጫም አድረን ስንነሳለ ሰኞ አዛም ማክሰኞ ነው። የአድዋ ጦርነት ኢትዮጵያ ከማን ጋር ነው የገጠመው? ከአማራ ክልል ጋር። የምን ዘር ተወልዳለህ? የሰው ቀፎ ማለት ምን ማለት ነው? ባዶ ነው። ለምሳሌ ምን ይጥቀፍ ስልክ ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። እሺ ስሜ ብርሃኑ ጌታነህ እባላለሁ። እሺ ስሜ አምዶር ካቦ እባላለሁ። ስሜ ሽፈራው ግርማ እባላለሁ። ቀኑ ማን ነው ዛሬ? ማክሰኞ። ማክሰኞ ለመሆኑ ምን ማረጋገጫ አለ? እንዲህ ሳይሆን ዝም ብሎ ይመስለኛል። እሺ ዛሬ ቀኑ ማክሰኞ ለመሆኑ ማረጋገጫ አለ? ዛሬ ማክሰኞ ነው። አዎ ለመሆኑ ምን ማረጋገጫ አለ? ለመሆኑ ትናንት አነቅቼ ዛሬ ስለተሰጠ እንዴ አንተስ ማረጋገጫ አለ? አዎ በአየር ጸባይ ማክሰኞ ሲሆን ነፋሻማ ይሆናል። አዎ ይሸተኛል። ማክሰኞ ምን ይሸተኛል? ሌላ ጥያቄ እንጠይቃችሁ። ቲቪ እና ቴሌቪዥን ልዩነቱ ምንድን ነው? አንድነቱ ልዩነቱ ቲቪ የምንለው ከፍተኛ ነው፣ ቴሌቪዥን ደግሞ ቦርጫም ነው። በዚህ እንለየዋለን። አንድነቱ ደግሞ ሁለቱም ለማዝናናት እንጠቀምበታለን። ቲቪ ምንድን ነው ያልከኝ? ቲቪ የምንለው ቦርጫም ነው። ቴሌቪዥን ምን ልለው? ቴሌቪዥን ፍላቱ የተለየ መልስ አለ? አዎ ቲቪ ማለት ያው ከበሽታው አንፃር መውሰድ ይችላል። ቴሌቪዥን ማለት ደግሞ ኖርማል ማለት በስክሪን የምናይበት ነው። እሺ ፈጣን ጥያቄ አሁን ማሰብ አይቻልም። ከ600 ሺህ ብር እና ከግማሽ ሚሊዮን ብር የቱ ይበልጣል? ግማሽ ሚሊዮን ብር። የአድዋ ጦርነት ኢትዮጵያ ከማን ጋር ነው የገጠመው? ከአማራ ክልል ጋር። አንተ መልስልኝ። እነማን ናቸው ነጭ? ጣሊያን። ቀፎ ማለት ምን ማለት ነው? ቀፎ ማለት የማይረባ ለማለት ለመሳደብ የተሳደበ ለስድብ ይሆናል። ያው ቀፎ ማለት በራሪ እንስሳቶችን ለመሰብሰብ የምንጠቀምበት ሶስት አጥቂ እንስሳት የሚበሩ አሉ እንደ ነፍሳት ምናምን እነሱ ሰብሰብ አድርገን የምንይዝበት እዛ ሲሰፍሩ ቀፎ ሰፈሩ እንላለን። የመጣሁት ከጎፍላ ሚዲያ ነው። አንዳንድ ጥያቄዎችን እንድንጠያየቅ ፈቃደኛ ነው? መጀመሪያ ራሳችሁን አስተዋውቁ። ኢየሩሳሌም ሽመልስ እባላለሁ። አዊ ብርሃኑ እባላለሁ። ቤተልሔም አማረ። ፈቃደኛ ስለሆናችሁ በጣም ነው የማመሰግን። በድጋሚ ዛሬ ቀኑ ማን ነው? ማክሰኞ ለመሆኑ ማረጋገጫ አለሽ? ትናንትና ሰኞ መሆኑ የዛሬ ማክሰኞ ለመሆኑ አረጋግጫ ነው። አንቺ የተለየ መልስ ይኖርሻል? ማክሰኞ ለመሆኑ ሌላ ማረጋገጫ? ያው ትናንት ሰኞ ስለነበር ኢቲቪ እና ቴሌቪዥን መካከል ያለው ልዩነትና አንድነት? ኢቲቪ ጣቢያው ነው። ቴሌቪዥን ደግሞ ራሱን የምንመለከትበት መጣው ይመስለኛል። ቴሌቪዥን የምንለው። አመሰግናለሁ። የአድዋ ጦርነት ኢትዮጵያ ከማን ጋር ነው የተዋጋው? ከጣሊያን። እሺ አመሰግናለሁ። አሁን ፈጣን ጥያቄ ነው፣ ጊዜ አልሰጣችሁም። ከ600 ሺህ ብር እና ከግማሽ ሚሊዮን ብር የቱ ይበልጣል? 600 ሺህ ነው። በ100 ሺህ ይበልጣል። ቀፎ ማለት ምን ማለት ነው? ባዶ ነው። ባዶ ሌላ ደግሞ ከዛ ውጪ ያለ ለጥብስ እንጠብሳለን ካል ለጥብስ ምን ይባላል? እንደልታለን ባቲ ለጥብስ እንጠብሳለን ካል ለዱለት ምን እንላለን? እንደልታለን። እሺ ፖለቲካ ይባላል። ፖለቲካ ምንድን ነው? ፖለቲካ ስለነበረን ጊዜ በጣም ደስተኛ ነኝ። አመሰግናለሁ። በጎፍላ ሚዲያ ላይ በጣም ጥያቄ ለመጠየቅ ፈቃደኛ ነሽ? ጭራሽ ሰላም ፈቃደኛ ስለሆንሽ በጣም አመሰግናለሁ። ሰው ሲመረቅ ኮንግራቹሌሽን እንላለን። ሲሞት ምንድን ይባላል? እግዚአብሔር ያጽና። ዘር ምንድን ነው? ዘር ያው ወደፊት የሚያፈራ የምን ዘር ተወልጃለሽ? የሰው ዛሬ ቀኑ ማን ነው?
ማክሰኞ ለመሆኑ እንዴት አወቅሽ? ምን ማረጋገጫ አለሽ? እንዴ ማክሰኞ ስለሆነ ትናንት ሰኞ ዛሬ ማክሰኞ። የተለየ ማረጋገጫ የለሽም? እንዴ አድረን ስንነሳ ሰኞ እዛም ማክሰኞ ነው። የአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነው የተዋጋችው? ከእንግሊዝ ጋር እንግሊዝ ጋር ከማን? እንግሊዝ ጋር። እንዴ ልዩነት አላቸው። እሺ አንድነታቸውስ ምንድነው? ልዩነት ከሌላቸው አንድ ናቸው። አዎ እቺ በማሳጠን ሊሆን ይችላል። እቺ እንደዚህ ነው። ቀፎ ምንድነው? ቀፎ ነው። ለምሳሌ ምን ቀፎ? ስልክ ቀፎ እኔ ቀፎ ነው ያልኩህ። አንቺ መርጠሽ የንብ አለ። የንብ ቀፎ አለ። ምን ማለት ነው ታዲያ? የንብ ቀፎ ማጠራቀም ነው። አመሰግናለሁ። ደስ ያለሽ። የመጣሁት ከጎፍላ ሚዲያ ነው። ፈቃደኛ ስለሆንክ በጣም አመሰግናለሁ። ስልክ ንገረንና እሺ፣ ድሬ ስለሰጣችሁኝ አመሰግናለሁ። ክርስቲያን ይባላል። ክርስቲያን ደስተኛ ጊዜ ነው ባህር ዳር ስመጣ። ያው የምኖረው ከዚህ ነው አይደል? እዚህ ነው የምኖረው። እሺ፣ አንዳንድ ቀለል ያሉ አዝናኝ ጥያቄዎች እንጠይቃለን፣ እንጫወታለን። ጥብስ እንጠብሳለን ካል ሁለት ምን ይባላል? ጥብስ እንጠብሳለን፣ ዱለት እንቀቅላለን። እሺ፣ ዛሬ ቀን ማለት ማክሰኞ ለመሆኑ ምን ማረጋገጫ አለ? ምን ማረጋገጫ አለው? እሺ፣ ለተመረቀ ሰው ኮንግራጁሌሽን እንላለን አይደል? ለሞተ ምን ይባላል? ለሞተ ነፍስ ይማር። ነፍስ ይማር። እሺ፣ ለአንድ ቀን ጠቅላይ ሚኒስትር የመሆን እድል ቢኖርህ ምን ታደርጋለህ? ያው ማልማት ነው ሀገሯን ማበልጸግ ከብልጽግና ወደ ብልጽግና ማሸጋገር። ፖለቲካ ምንድን ነው? ፖለቲካ ይባላል። ፖለቲካ ምንድን ነው? በገዥና በተገዥ መካከል ያለ ነው። በአድዋ ጊዜ ኢትዮጵያ ከማን ጋር ነው የተዋጋችው? ከጣሊያን ጋር። አመሰግናለሁ። አመሰግናለሁ። ተመልካቾቻችን እየተከታተላችሁ ያላችሁት ጎፍላ ሚዲያን ነው። ቻናሉ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ሁኑ። ተወዳጁን ታተርፉበታላችሁ እንላለን። መልካም ጎፍላም ያልተደመጡት ድምፅ፣ ጎፍላም የመረጃ ፍላም። ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። ጎፍላ ሚዲያም